ሄሎ ውድ ወገኖቼ እንደምን ዋላችሁ? ዶክተር ዳንኤል ነኝ። በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የጥርስ ሕክምና፣ የፊት፣ የአፍ ውስጥና የመንጋጋ ቀዶ ሕክምና ስፔሻሊስት ነኝ። አንድ ሀሳብ ይዤ ወደ እናንተ መጥቻለሁ። እሱም ምንድነው? በተለያየ ቦታ ለጥርስ ሕክምና እንሄዳለን ለመታከም። በሕክምና ወቅት በጣም ወሳኝ የሆኑ ነገሮች ምንድን ናቸው? ጤናችንን ሊጎዱ የሚችሉ ችግሮችን ሊያመጡ የሚችሉ ምንድን ናቸው? ምንድነው ማየት ያለብን? በርካታ ሰዎች የተሰራውን ማስታወቂያ ብቻ አይተው ሊጓዙ ይችላሉ፣ ሊሄዱ ይችላሉ። አንዳንዶቹ ደግሞ የሐኪሙን ስኪል ብቻ አይተው ሊሄዱ ይችላሉ። አንዳንዶቹ የሚሰራው ሐኪም በእድሜ የገፋ መሆኑን በማየት ጥሩ ልምድ ያለው ብለው በማሰብ ሊሄዱና ለሕክምና ሊቀርቡ ይችላሉ። እነዚህ ነገሮች እንደተጠበቁ ሆነው ነገር ግን ዋና የሚባሉ አይደሉም። እነዚህ ዋናዎቹ ምንድን ናቸው? በጥርስ ሕክምና ጊዜ ጤናችንን ሊጎዱ የሚችሉ ነገሮች አንደኛው አጠቃላይ የታካሚው የሕክምና የጤና ሁኔታ፣ ጠቅላላ ጤና ማለት ነው። ለምሳሌ ታካሚው ያለበት የተለያዩ በሽታዎች፣ የጉበት በሽታ፣ የኩላሊት፣ የልብ፣ የሳምባ ሌሎችም አጠቃላይ ጤናው ላይ ያለው ሁኔታ አንዱ የጥርስ ሕክምናን በጣም ዲተርማይን የሚያደርግ ነገር ነው። ሁለተኛ ታካሚው ለነዚህ በሽታዎች የሚወስዳቸው መድኃኒቶች አይነታቸው፣ መጠናቸውና መቼ እንደሚወስድ ተለይተው መታወቅ አለባቸው። ካልታወቀ ጤና ላይ ጉዳት ሊያደርሱ የሚችሉ ነገሮች ናቸው። ከዛ በተረፈ ደግሞ የሐኪሙ እውቀት ያለው የሕክምና እውቀት፣ ሐኪሙ ጠቅላላ ሕክምና ላይ ያለው እውቀት በጣም ወሳኝ ነው። ምክንያቱም ሊከሰቱ የሚችሉ ኮምፕሊኬሽኖችና የጎንዮሽ ጉዳቶች በብዛት ከታካሚው ጠቅላላ ጤና ጋር ተያይዘው የሚከሰቱ ከመሆናቸው አንጻር ሐኪሙ ያለው ስለ ጠቅላላ ጤና ያለው እውቀት እንዲሁም ደግሞ ስኪልና ያለው አቲቲዩድ አመለካከት በጣም ወሳኝ ናቸው። ከነዚህ በኋላ ነው የጥርስ ሕክምና ስኪሉ፣ ሙያው፣ ቴክኒኩ የሚመጣው ማለት ነው። ከዛም አልፎ ምንድነው ጠቅላላ ቲሙ ያለው እውቀት፣ ቲሙ ያለው አንደርስታንዲንግ እና አመለካከት በጣም ወሳኝ ነው። ምክንያቱም የተለያዩ የምንሰጣቸው ሕክምናዎች አንዳንዶቹ ጠቅላላ ጤናው እስኪስተካከል ድረስ የታካሚው መቆየት ያለበት